የብር ኖቶችን እንደ ጌጥና እንደ አበባ ጉንጉን መጠቀም እስከ 10 ዓመት የሚደርስ የእስራት ቅጣት እንደሚያስቀጣ ያውቃሉ? ሰላም ጤና ይስጥልኝ። ጠበቃ፣ የህግ አማካሪና የሰብአዊ መብት ተሟጋች መክት ካሳሁን ነኝ። በተደጋጋሚ በሶሻል ሚዲያዎች የ100 ብርና የ200 ብር ኖቶችን ለተለያዩ ኦኬዥኖች በአበባ ጉንጉን መልክ በተለያዩ ማጣበቂያዎች በማያያዝ እንዳጌጠ ውድ ስጦታ በማሰር የስጦታ የጥሎሽ እንዲሁም የሽምግልና ማድመቂያ ሆነው ጥቅም ላይ ሲውሉ እየተመለከትን እንገኛለን። አንዳንዶቹ ደግሞ ከዚህ እልፍ ሲሉ እንደ ቄጠማ በመጎዝጎዝ እየረገጡና እንደ ቆሻሻ በመጥረጊያ እየጠረጉ ቪዲዮ በመቅረጽ በሶሻል ሚዲያ ሲለቁ ይስተዋላል። ከዚህ በተለየም የአንድ ብር ኖት የሆነውን ሳንቲም እንዲሁ በመብሳትና በመቆራረጥ ለተለያዩ የጌጣጌጥ አገልግሎቶች እንዲሁም ደግሞ መካኒካል ለሆኑ አገልግሎቶች እንደ ብሎን ማጥበቂያ ሲጠቀሙበት እናያለን። ይህ ተግባር በሀገራችን ሕግ እንዴት ይታያል የሚለውን ስንመለከት ደግሞ የሀገራችን ሕጎች የሚወጡት እና ጥቅም ላይ የሚውሉት ለሁለት አይነት ሰዎች ነው። ይህን ስንል ምንድን ነው? የተፈጥሮ ሰውና ሰው ሰራሽ ሰዎች የምንላቸው በሕግ ፊት እንደ ሰው መብትን የሚጠቀሙ አካላት አሉ። አንደኛው የተፈጥሮ ሰው የምንለው ወይም ናቹራል ፐርሰን የምንለው ያው እንግዲህ ሰውን ነው። ሰው ከሰው የተፈጠረ ሁሉ ወንድና ሴትን፣ ህፃናትን እንዲሁም አዛውንትን ጨምሮ ሰዎች የምንላቸው የተፈጥሮ ሰዎች እነሱን ነው ማለት ነው። ሰው ሰራሽ ሰዎች የሚባሉት ወይም ደግሞ አርቲፊሻል ፐርሰንስ የምንላቸው በህግ ፊት ደግሞ ድርጅቶች፣ ማህበራት፣ የአይምሮና የጥበብ ፈጠራ ውጤቶች እንዲሁም ደግሞ የተለያዩ የንግድ ሰነዶችን ይጨምራል። በዚህም መሰረት የሀገራችን የብር ኖቶች ሰው ሰራሽ የሰውነት መብት ወይም ደግሞ አርቲፊሻል ፐርሰናሊቲን ስታተስ ያገኙ የመብት ተጠቃሚዎች ሰነዶች ናቸው ማለት ነው። እዚህ ላይ ልብ ልንል የሚገባው ማንኛውም ሰው በገንዘብ ኖቶቹ ላይ ያለው መብት በተፈቀደው መንገድ ብቻ የመጠቀም መብት ነው። እንደሚታወቀው በሀገራችን በአንድ ንብረት ላይ ወይም በአንድ ቁስ ላይ አንድ ሰው ያለው መብት በሶስት ይከፈላል። በእንግሊዝኛው ዩዘስ፣ ፕራክቲስ ኤንድ አቢዩዘስ ራይት የምንለው ነው። ራሱን የመጠቀም እንዲሁም ንብረቱ ከሚሰጠው ፍሬ የመጠቀም እንዲሁም ደግሞ በንብረቱ እንደፈለገ የመገልገል መብት ነው። ስለዚህ ገንዘብን ወይም የገንዘብ ኖቶችን በሚመለከት አንድ ሰው ያለው መብት በተቀመጠው የህግ አግባብ የመጠቀም መብት ብቻ ወይም ዩዘስ ራይት ነው ማለት ነው። ይህ ማለት ደግሞ የብር ኖቶችን የመቅደድ፣ የማቃጠል፣ ይዘታቸውን የመቀየር፣ እላያቸው ላይ የተለያዩ ተግባራት የሚፈጸም ወይንም ደግሞ ከታለመላቸው ወይም ደግሞ ከመገበያያነት ዓላማ ውጭ መጠቀም አይቻልም ማለት ነው። ይህ በሶሻል ሚዲያ እንደተመለከትነው ገንዘብን እንደ ጌጥነት ወይም ደግሞ እንደ ሌላ የስጦታ መጠቅለያ ወይም እንደ ጥቅል እንደ ጉንጉን አበባነት መጠቀም የብር ኖቶችን እንደ መጉዳት ይቆጠራል። ምክንያቱም ይህ ተግባር የብር ኖቶቹ ከታተሙበት ዓላማ ውጭ ነው። በተጨማሪም ተግባሩ የብር ኖቶቹ እንዲያገለግሉ ከሚጠበቅባቸው ጊዜ በታች የእርጅና ዕድሜያቸውን የሚያፋጥን ተግባር በመሆኑ አጠቃቀሙ ህገወጥ ነው። የትኞቹም የገንዘብ ኖቶች በእጃችን ላይ ይገኙ እንጂ ንብረትነታቸው እንዲሁም ሀብትነታቸው የሀገር ነው። በእኛ ሀገር የህግ ስርዓትም የብር ኖቶቹን ላልተፈቀደ ተግባር ማዋል ይቅርና ከተፈቀደው መጠን በላይ ይዞ መገኘት በራሱ የወንጀል ኃላፊነትን ያስከትላል ወይም ደግሞ የተከለከለ ተግባር ነው። ይህ የገንዘብ ኖቶችን ዋጋ ዝቅ የሚያደርግ ተግባር በተለያዩ ዘዴዎች በኬሚካል፣ በፊዚካል እንዲሁም በመካኒካል ወይንም በማናቸውም ዘዴ ተጠቅሞ ህጋዊ የሆኑትን ገንዘቦች ዋጋቸው ወይም ጥቅማቸው ዝቅ እንዲል ማድረግ በወንጀል ህጋችን አንቀጽ 358 እና ተከታዮቹ ድንጋጌ ላይ መረዳት እንደምንችለው እስከ 10 ዓመት በሚደርስ እስራት የሚያስቀጣ ወንጀል ሆኖ እናገኘዋለን። በመሆኑም የብር ኖቶቹ ላያቸው ላይ ከተጻፈባቸው ዋጋ በላይ የሀገር ሀብት ፈሶባቸውና ወጪ ተደርጎባቸው የሚታተሙ እንደመሆናቸው ልቅ አጠቃቀሞች በግል እኛን በወንጀል ከማስጠየቅ ባለፈ በሀገር ላይ የሚያደርሱት ኪሳራ ከፍተኛ ነውና አጠቃቀም ላይ ጥንቃቄ እንድናደርግ ስል ተገቢ ምክር እሰጣለሁ። አመሰግናለሁ።